ስሜ ቃላብኝ ይባላል። የመጣሁት ከስድስተኛ ክፍል ነው። አሁን ያለው የምንከራከርበት የህዝብ ቁጥር መጨመር ጠቃሚ ነው የሚለውን ደግፌ የህዝብ ቁጥር መጨመር ጎጂ ነው የሚለውን ነገር ነው ወዳለሁ። በመጀመሪያ ድል ስለተሰጠኝ አመሰግናለሁ። ስሜ ሀፍሳ ይባላል። የመጣሁት ከስድስተኛ ክፍል ነው። አሁን ማቀርብላችሁ ክርክር ነው። የክርክሩ ርዕስ የህዝብ ቁጥር መጨመር ጠቃሚ ነውና የህዝብ ቁጥር መጨመር ደግሞ ጎጂ ነው ብዬ ነቅፌ ስለሰጠኝ አመሰግናለሁ። ስሜ ረድኤት ተስፋ ይባላል። አሁን የመጣሁት ከስድስተኛ ክፍል ነው። አሁን የምናቀርብላችሁ ክርክር ነው። እኔና ማኒ አንድ ድምፅ ሲሆን የክርክራችንን ርዕስ ደግሞ የህዝብ ቁጥር መጨመር ጎጂ ነው ብለን እንከራከራለን። ስሜ አማን ይባላል። የመጣው ከስድስተኛ ክፍል ነው። የህዝብ ብዛት ጎጂ ነው ብዬ ነቅፌ ደግፌ የህዝብ ቁጥር መጨመር ደግሞ ከስድስተኛ ክፍል ነው። አሁን የምናቀርበው ክርክር ነው። የክርክራችን ርዕስ የህዝብ ቁጥር መጨመር በሀገር ላይ የሚያደርሰውን ጉዳት ነው። እነሱ ደግሞ የህዝብ ቁጥር መጨመር ጠቃሚ ነው የምንልበት ምክንያት አንድ ሰው ለምሳሌ የህዝብ ቁጥር መጨመር ጠቃሚ ነው የምንልበት ምክንያት ህዝቡ ወይም ደግሞ የሚኖርበት ህዝብ በእርሻ መሬት በመስፋፋት የእርሻ መሬቶችን በማግኘት የስራ ዕድሉን ሊፈጥር ይችላል። ሲል አሁን በምስራቅ አፍሪካ ያሉ ሀገሮች ውስጥ ብዙዎቹ የሚተዳደሩት በግብርና ስለሆነ በዛ ምክንያት የውጭ ምንዛሬ ወደ ሌላ ሀገሮች ለመላክ ይረዳል። አሁን ለምሳሌ ሌሎች ሀገሮች ከአፍሪካ አህጉር ውጭ ያሉ ሀገሮች የሚተዳደሩት የኢንዱስትሪ ምርቶችን በማምረት ስለሆነ የሚያቀርቡት የእህል አምርቶ በሽታን የሚያገኝ ስለሆነ ከአፍሪካ ያለን የግብርና ምርት እየተቀበሉ ወደ ሌላ ሀገር በመውሰድ የሀብት መጠናቸውን ማሳደግ ይችላሉ። ስለዚህ የህዝብ ቁጥር መጨመር ጠቃሚ ነው የምንልበት ምክንያት የውጭ ምንዛሬ ሊያሳድግልን ይችላል። የስራ ዕድል የሚፈጥርልና የተለያዩ ሰዎች አቅማቸውን ለማሳደግ እና የመሬታቸውን አቅም እና የሚሰሩበትን ስራ ለመፍጠር ይረዳናል። እኛ ጎጂ ነው ያልነው ያለበት ምክንያት ሀገሪቷ እንዳላት ገቢ ምንጭነት ይወሰናል። ምክንያቱም ያ ማለት ደግሞ የህዝብ መጠን ሲጨምር ለህዝብ የሚደረገው የቤት መስራት የተለያዩ እርሻዎች እና ስለሚበዛ እነዛ ደግሞ ደን መጨፍጨፍና የተለያዩ እክሎች ስለሚያመጡ ሀገሪቷ ሌላ ጉዳት ይደርስባታል። ከዛ ጎጂ ነው ብለን እንከራከራለን። ህዝብ ቁጥር መጨመር ጠቃሚ የሀገሩ ጠቀሜታ ያለበት ምክንያት ዜጎች የሚተዳደሩበት ብዙ ሀብትና ንብረት ላላቸው ሰዎች የህዝብ ግንኙነትን የሀገር ግንኙነትን ያዳብርልናል። የህዝብ ቁጥር በበዛ ቁጥር ከሀገር ውጭ የመሄድ የሀገርን ግንኙነት እንዲያዳብርልን ይረዳል። የህዝብ ቁጥር መብዛት ለሀገር ጎጂ ነው በሚለው በዚህ የሚወዳደረው የህዝብ ቁጥር መብዛት ሀገር ላይ የሚያደርገው ተጽዕኖ በጣም ብዙ ህዝብ ሲኖር የሀገር ምጣኔ ሀብታዊ ጠቀሜታ ዝቅ ይላል እና ብዙ ቅርሶችም ስለሚኖሩ በዛው ልክ እየጠፋ ይመጣል። ደኖች፣ የተለያዩ የዱር እንስሳቶች፣ የቱሪስት መስህቦች የሆኑ የህዝብ ብዛት ሲመጣ የከተማ መብዛት እንደዛው ስለሚመጣ ብዙ ደኖችና የእጽዋቶች የተለያዩ የማይገኙ ሌላ ሀገር የቱሪስት መስህቦችን እያጣን እንመጣለን። የደን ምጣኔ ሀብታዊ እንቅስቃሴ ይቀንሳል ሲል አንድ ሰው በግል ሲሆን ምጣኔ ሀብታዊ ሊያወዳድር የሚችለው በሀገር እድገት ላይ እነዚህ ሰዎች አሁን አንድ እርሻ በሚተከሉ ብዙ ሰዎች ያንን ስራ መስራት ስለሚችሉ እና ደግሞ የደን መጨፍጨፍ ቢሆን ለሶፋ ለተለያዩ ስራዎች ለኢንዱስትሪ ስራዎች መጨፍጨፋቸው ስለማይቀር በዛ ስራዎች ግብርናዎችን ለማስፋፋት ይጠቅማል።